ለአብዛኛው ሰው የመንግስት ተቋማት አገልግሎትን ሲያስብ ብዙ ሰልፍ፣ መመላለስ፣ እንግልት፣ ኃላፊው የሉም፣ ስብሰባ ላይ ናቸው፣ ነገና ወዘተ የመሳሰሉ አይነት ነገሮችን እና እንደዚህ መሰል የእንግልት ታሪኮችን ማስታወስ በኢትዮጵያ በጣም የተለመደ ነገራችን እንደሆነ እናውቃለን። ይሁን እንጂ ከቅርብ ጊዜ በኋላ በደንብ ልብ ብላችሁ ከሆነ አብዛኞቹ አገልግሎቶች ዲጂታላይዝድ እየሆኑ ማናችንም ቢሆን ቢሮ መሄድን ሳይጠበቅብን እጃችን ላይ ባለው ስልክ አብዛኞቹን አገልግሎት ማየት እየቻልን ያለበትን ሁኔታ እየተገነዘብን እንገኛለን። ታዲያ በዚህ ሁሉ በጣም ውስብስብና እጅግ አስደናቂ ፍጥነት በታከለበት የቴክኖሎጂክ አድቫንስመንት ውስጥ በጣም ወሳኝ የሆኑ በተለይ ደግሞ አብዛኞቹን የፌዴራል መንግስት አገልግሎቶች የምናገኝባቸውን ማንም ኢትዮጵያዊ ሊያውቃቸው የሚገቡ በእጅግ የተመረጡ 5 አፕሊኬሽኖችን ይዤላችሁ መጥቻለሁ በዚህ ቪዲዮ። ይህንን ቪዲዮ ላይክ፣ ሼር በማድረግ እስከመጨረሻው እንድትመለከቱ ግብዣዬ ነው። ቀጥታ ወደ ቪዲዮአችን እንገባለን። ስለዚህ ከነዚህ የተመረጡ 5 አፕሊኬሽኖች ውስጥ የመጀመሪያው ይሄ የቴሌሳይን መተግበሪያ ነው ማለት ነው። ከዚህ ቀደም 2 ቪዲዮዎችን ሰርቼላችኋለሁ። ሙሉ የቴሌሳይን አጠቃቀም ጋይድን በቪዲዮ ሰርቼላችኋለሁ እንደምታስታውሱት። ስለዚህ ይሄ መተግበሪያ በተለይ የውጭ ጉዞ ላለባቸው በጣም ወሳኝ የጉዞ ሰነዶችን ቤታችን ቁጭ ብለን በያዝነው ስልክ ብቻ የምናረጋግጥበት በጣም ወሳኝ መተግበሪያ ነው። ከውጭ ጉዳይ በተጨማሪ ሌሎች መስሪያ ቤቶችም በዚህ ቴሌሳይን አማካኝነት አገልግሎት ይሰጣሉ። ለምሳሌ የሰነዶች ምዝገባና ማረጋገጥ ኤጀንሲ የሚሰጣቸው የተለያዩ የውክልና አይነቶች በዚህ ቴሌሳይን አገልግሎቱን ማግኘት ይቻላል ማለት ነው። ሌላም በተለይ የፍትህ ሚኒስቴር እንደዚህ የመሳሰሉ ተቋማት አገልግሎቶችን ሰፋ አድርገው በዚሁ መተግበሪያ መጥተዋል ማለት ነው። ስለዚህ በጣም ማንኛውም ኢትዮጵያ በውጭ ሀገር ያላችሁ በተለይ ይህንን ቴሌሳይን አፕሊኬሽን በትክክል ማወቅ መረዳትና መገንዘብ መጠቀም በጣም ያስፈልጋል ማለት ነው። ስለዚህ የመጀመሪያው በጣም ወሳኙና በዚህ ዘመን ማንም ኢትዮጵያዊ ሊያውቀው የሚገባው ወሳኝ የመንግስት አገልግሎት የምናገኝበት መተግበሪያ የቴሌሳይን አፕ ነው ማለት ነው። ሌላኛውና ሁለተኛው ወሳኝ መተግበሪያ የቀጠሮ ይባላል። ቀጠሮ እንግዲህ ወረፋ በተለይ ደግሞ እስካሁን የተለያዩ ተቋማት ሬጅስተርድ ቢሆኑም አክቲቭሊ በዚህ በቀጠሮ ግን አገልግሎት የምናገኝበት የሰነዶች ምዝገባና ማረጋገጥ ኤጀንሲ የሚሰጣቸውን ግልጋሎቶች እንግዲህ የቀጠሮ መተግበሪያን የምናገኘው በቴሌብር አፕሊኬሽን ውስጥ ነው። ቴሌብር ይኸው እዚህ ጋር ቴሌብራችን ስንከፍት ያው እዚህ ጋር እንደምታዩቸው ከስር ሆም ፔጁ አለ። ከዛ ወደ ቀኝ በኩል ፔመንት ይልና ሶስተኛ ላይ አፕስ የሚል አለ። አፕስ የሚለውን ስንጫን እዚህ ጋር ሚኒ አፖችን ያመጣልናል። ቴሌብር ውስጥ የተካተቱ ሚኒ አፖችን ያመጣልናል ማለት ነው እዚህ ጋር እንደምትመለከቱ። ስለዚህ ትንሽ ወደታች እናደርጋለን። ወደታች ስታደርጉ እዚህ ጋር ቀጠሮ የምትለው እዚህ ጋር ማለት ነው ቀይ ክብ ሎጎ ያላት መተግበሪያ ነች። ስለዚህ ይቺን ቀጠሮ የምትለዋን አፕሊኬሽን ቴሌብር መተግበሪያ ውስጥ እናገኛታለን ማለት ነው። እዚህ ነው የምናገኛት። እንደዚህ ስንከፍታት ቀጠሮ የምናስይዝበትን ፔጅ ያመጣልናል ማለት ነው። ይኸው አገልግሎት የሚሰጡ ተቋማትን ጨምሮ ያመጣልናል ማለት ነው። ስለዚህ እሱን ስትጫኑት ቀጠሮ የምታስይዙበትን በጣም ሲምፕል ፎርም ነው የሚጠይቃችሁ። ያው እዚህ ጋር እንደምታዩት አገልግሎት የሚሰጡ ተቋማት ይኸው እዚህ ጋር የሰነዶች ማረጋገጥና ምዝገባ አገልግሎት ነው። እዚህ ጋር በአረንጓዴ በስራ ላይ ይላል ከስር እንደምታዩት እና ሌሎቹ ገና በቅርብ ቀን በሙከራ ላይ ናቸው። በቅርብ ቀን ወደዚህ ቀጠሮ ማስያዣ አገልግሎት ይመለሳሉ ማለት ነው። ሶፋር ግን አገልግሎትን የሚሰጠው የሰነዶች ማረጋገጫ ነው ማለት ነው። ስለዚህ በዚህ የቀጠሮ አፕ ወረፋ ሳታስይዙ ከ11 ቅርንጫፎች አንደኛው ጋር ብትሄዱ ለምሳሌ እዚህ ጋር እንደምትመለከቱት ሰነዶች ማረጋገጫ እና ምዝገባ አገልግሎት የሚለውን ስትጫኑ ቅርንጫፎቹን ያመጣላቸዋል። ስለዚህ ለእናንተ ቀረብ ያለው ከ11ዱም ክፍለ ከተሞች ያው እዚህ እንደምታዩት ማለት ነው። እንዲሁም ቪአይፒ ሰርቪሶች የሚሰጥባቸው አሉ። ለምሳሌ የቦሌ ካሳንቺስ እና የመገናኛ አገልግሎት ማዕከላት የቪአይፒ ሰርቪስ የሚሰጥባቸው ናቸው ማለት ነው። ስለዚህ ከእነዚህ ውስጥ የትኛውም እናንተ ሊቀርባቸው በሚችለው መልኩ አንዱን ተጭናችሁ ለምሳሌ ቦሌ ብትሉት ያው እዚህ ጋር ስልካችሁን ብቻ በማስገባት በስልካችሁ የወረፋ ኮድ ይላክላችኋል። እሱን ኮድ ይዛችሁ ለአገልግሎት መሄድ አለባችሁ ማለት ነው። በዚህ የቀጠሮ አፕ መሰረት ወረፋ ሳታስይዙ ብትሄዱ እዛ መስሪያ ቤትም በዚሁ አፕ መሰረት ወረፋ እንድታስይዙ ነግረው ለተጨማሪ ቆይታ ጊዜ ነው የምትጋለጡት ማለት ነው። ስለዚህ ይህንን አፕ ማወቅ ወረፋ አስይዘን መሄድ የግድ ያስፈልገናል ማለት ነው። አሁንም ሶስተኛው በጣም አስፈላጊው መተግበሪያ በዚህ ሰዓት ማለት ነው ያው እዚህ ጋር እንደምታዩት የዲጂታል ኢንቪያ ይባላል። የኢሚግሬሽን እና የናሽናሊቲ እንዲሁም የቫይታል ኢቨንትስ ኤጀንሲ የሚባለው ተቋም ማለት ነው። ስለዚህ የዲጂታል ኢንቪያ ይኸው እዚች ጋር እንደምታዩት ማለት ነው ይቺ አፕሊኬሽን ነች። ስለዚህ በዚች ደግሞ በተለያዩ አገልግሎቶችን እናገኛለን ማለት ነው። ስለዚህ ያው ሆም ፔጁ ስትከፍቱት ይሄን መተግበሪያ እንደዚህ ታገኛላችሁ። ስለዚህ የኢሚግሬሽን እና ናሽናሊቲ አገልግሎት
የምናገኝበት ነው ማለት ነው። ስለዚህ ይሄ መተግበሪያ ደግሞ በጣም በተለይ በውጭ ሀገር ላላችሁ በተለያዩ በአውሮፓ በአሜሪካ እንደዚሁም ደግሞ በመካከለኛው ምስራቅ ለምትኖሩ ወንድም እህቶቻችን በተለይ ለኢትዮጵያን ዲያስፖራዎች በጣም ወሳኝ መተግበሪያ ነው ማለት ነው። በተለይ ደግሞ ከ18 ዓመት በታች ላሉ ልጆቻችሁ እዛው ባላችሁበት ሆናችሁ በዚህ አፕሊኬሽን መሰረት ፓስፖርት እንድታወጡላቸው ያስችላችኋል ማለት ነው። እሱ ብቻ አይደለም፣ የተለያዩ የቪዛ አይነቶችን ኦንላይን አፕላይ የምታደርጉበት ስርዓት ነው ይሄ ማለት ነው። ስለዚህ የቪዛ አይነት በጣም በርካታ የኮንስላር አገልግሎቶችን ነው የምታገኙበት። በዋነኝነት ግን ይሄ ከትውልደ ኢትዮጵያዊ ወይም ደግሞ ኦሪጂናል አይዲ ካርድ ከእሱ ጋር በተያያዙና የፓስፖርት አገልግሎት እነዚህ ሁለቱን ሰርቪሶች የሚሰጥ በጣም መሰረታዊ እና ሁሉም ሰው ሊያውቀው የሚገባ በተለይ ደግሞ በውጭ ሀገር ያሉ ኢትዮጵያውያን ሊያውቁት የሚገባ መተግበሪያ ነው ማለት ነው። ስለዚህ ይሄም በጣም ወሳኝ መተግበሪያ ነው። አራተኛው ወሳኝ መተግበሪያ የፌደራል ሱፕሪም ኮርት ወይም ደግሞ የፌደራል ጠቅላይ ፍርድ ቤት ያበለጸገው ይሄ እዚህ ጋር እንደምታዩት የፌደራል ጠቅላይ ፍርድ ቤት የሚል መተግበሪያ ነው ማለት ነው። ይሄ በተለይ ከፍርድ ቤት ጋር የተያያዘ ጉዳይ ላለበት ሰው ፋይል ከማድረግ ጀምሮ በተለይ አንዴ መዝገብ ተከፍቶ ኬዝ ነምበር ከተሰጣችሁ በኋላ ከዛ በኋላ ያው ሶስቱንም የፍርድ ቤት ደረጃዎች ለምሳሌ የፌደራል ሱፕሪም ኮርት፣ የፌደራል ሃይ ኮርት እና ፈርስት ኢንስታንስ ኮርት ብሎ በሶስት ያው በየደረጃቸው ማለት ነው። ፌደራል ጠቅላይ ፍርድ ቤት፣ ከፍተኛ ፍርድ ቤት እና የመጀመሪያ ደረጃ ፍርድ ቤት እንደማለት ነው። ለምሳሌ የእናንተ ኬዝ ፌደራል ጠቅላይ ፍርድ ቤት ከሆነ ያለው ፌደራል ሱፕሪም ኮርት የሚለውን ይህንን ስትጫኑት ቤንቹን ያስመርጣችኋል ማለት ነው። ዋናው ቤንች ነው ወይ ሴት ነው ብሎ ያው እዚህ ጋር እንደምታዩት ቤንች ያስመርጣችኋል። ሾው አፖይንትመንት ሲላችኋል። ለምሳሌ የእናንተ ቀጠሮ ከሆነ እዚህ ጋር ኬዛችሁን በማስገባት ሰርች ባይ ኬዝ ነምበር የሚለው ጋር እዚህ ጋር ስታስገቡት ቀጠሯችሁ መቼ እንደሆነ ስንት ሰዓት እንደሆነ የትኛው ቤንች እንደሆነ እሱን ኬዝ ትራኪንግ ነው ማለት ነው። እሱ ብቻ አይደለም ምን ላይ ደረሰ የሚለውን ለምሳሌ ለምንድን ነው የተቀጠረው ምናምን የሚለውን ያው ቅድም ባየነው አግባብ መጀመሪያ ቀጠሮ ጉዳያችሁ እየታየ ያለበትን የፍርድ ቤት ደረጃ ከፍተኛ ከሆነ ከፍተኛ፣ ጠቅላይ ፍርድ ቤት ከሆነ ወይም ደግሞ የመጀመሪያ ደረጃ ከሆነ ፈርስት ኢንስታንስ ኮርት የሚለውን ትመርጣላችሁ። እዚች ጋር ቤንቹን ከመረጣችሁለት በኋላ ያው ለሚኩራ፣ አራዳ፣ ላፍቶ ቤንቹ ማለት የትኛው ክፍለ ከተማ ጽህፈት ቤት ነው የሚለውን የድሬዳዋ ቅርንጫፍንም ጨምሮ ማለት ነው 11ዱም ክፍለ ከተሞች እዚህ ጋር ተዘርዝረው ይገኛሉ ማለት ነው። ስለዚህ ከነዚህ ውስጥ የኛ ኬዝ ያለበትን እንመርጥለታለን። ለምሳሌ የካ ብለው ያው እዚህ ጋር ኬዝ ነምበራችን ለምሳሌ ወይ የፕሌንቲፉን የከሳሽን ወይ ደግሞ የተከሳሽን ስም ብቻ በማስገባት በሁለቱ ኬዝ ቁጥራችን ማግኘት ይቻላል ማለት ነው። ስለዚህ እሱን ከሰጠነው በኋላ በፕሌንቲፍ ሴም ለምሳሌ ባስገባለት ሰርች ስለው ያው እዚህ ጋር ሰርች አድርጎ ስታተሱን ያመጣልኛል ማለት። ስለዚህ የኔ ኬዝ ምን ደረጃ ላይ ነው ያለው? ውሳኔ ተሰጥቶታል? በክርክር ላይ ነው? ቀጠሮ ነው? ተጨማሪ የታዘዝኩት ነገር አለ እንዳስገባ፣ ተጨማሪ ለምሳሌ ማስረጃ እንዳቀርብ፣ የተለያዩ ማሟላት ያለብኝ ሰነዶች ካሉ እነሱን እንዳሟላ ትእዛዝ ተሰጥቶኛል ወይስ ምን ላይ ነው የሚለውን ትራክ የምናደርግበት ነው። እንደዚሁም ደግሞ ኬዙ እየሄደ ኦንጎይንግ በፍርድ ቤት እየታየ ባለ ኬዝ ላይ ቅሬታ ሊኖረን ይችላል። ለምሳሌ እዚህ ጋር ኮምፕሌን ማቅረብ ካስፈለገ ለምሳሌ የትኛውም አይነት ቅሬታ እዚህ ጋር ማቅረብ እንችላለን ማለት ነው። ስለዚህ ቅሬታ ማቅረብ ለምሳሌ ኬዙ እየሄደ እያለ ቅሬታ ማቅረብ ብንፈልግ ያው እዚች ጋር እንመጣና ኮምፕላያንት የምትለውን ጋር እንመጣና እዚህ ጋር ኒው ኮምፕላያንት እንላለን ማለት ነው። ስለዚህ ችሎቱ ላይ ወይም ደግሞ አጠቃላይ የፍርድ ቤቱ ሂደት ላይ አለን የምንለው ነው አቤቱታ ወይ ደግሞ አሁን ለምሳሌ በመሀል ጣልቃ ልግባ ሊሆን ይችላል። እየተካሄደ ባለ የፍርድ ቤት ክርክር ሂደት ውስጥ ጣልቃ መግባት እፈልጋለሁ እኔም ጥቅሜ ተነካ የሚል አካል ሊመጣ ይችላል። አይ ምንድነው ባልተገባ ሁኔታ ኬዙ እንትን ብሎብኛል ወይ ደግሞ እኔ ፍርድ ቤቱ እንዲቀየርልኝ ችሎት እንዲቀየርልኝ ወይ ዳኛ እንትን እንዲባልልኝ ብቻ የሆነ ወይ ደግሞ ክሱን ማሻሻል እፈልጋለሁ ምናምን አይነት ብዙ አይነት ማመልከቻዎች ይኖራሉ። በተለይ ይሄ ለህግ ባለሙያዎቹ በጣም ያው የዕለት ተዕለት ስራቸው ነው ያውቁታል በደንብ ማለት። ስለዚህ በዚህ አግባብ የፍርድ ቤት ሂደት የምናቀልበት እና የምንከታተልበት ፕሮግረሱን የፍርድ ቤት ሂደታችን አጠቃላይ ምን ላይ ደረሰ የሚለውን የምናውቅበት በጣም ወሳኝ መተግበሪያ ነው ማለት ነው። ስለዚህ ከዚህ ቀደም መሰብሰቢያ ፍርድ ቤት በራፍ አካባቢ ሄዶ በጣም ላልተገባ እንግልት መወዛገብ እንደው እንደዚህ አይነት ቀጠሮ አለኝ የቱ ጋር ነው የሚሄደው ማንን ነው የምጠይቅ ምናምን አይነት የተለያየ አይነት እንግልት በተለይ ደግሞ
አብዛኞቹ ከክፍለ ሀገር የሚመጡ ባለጉዳዮች በጣም የሚገጥማቸው የነበረ እንግልት ቀላል አይደለም። አብዛኛው ሰው እሱን ይረዳል እና እሱን አይነት እንግልት ያስቀረ በጣም ወሳኝ በስልካችን እያንዳንዱ የኬዝ ፍሎዋችን የኬዝ ሂደታችን ስታተሱን ምን ላይ ነው የሚለውን የምንከታተልበት ትራክ የምናደርግበት አልፎ ተርፎም እንዳልኩት አዳዲስ መግባት ያለባቸው ጉዳዮች ካሉ ፍርድ ቤቱን አቤቱታ መጠየቅ የምንፈልጋቸው የተለያዩ ቅሬታዎችን ማስገባት የምንችልበት እና አንዳንድ ጊዜም አዳዲስ ነገሮችን ሁሉ ፋይል የምናደርግበት በጣም ደስ የሚል መተግበሪያ ነው። የመጨረሻው ሁላችሁም እንደምትጠብቁ በጣም ወሳኙ መተግበሪያ እንግዲህ እነዚህን ሁሉ የተለያዩ ከላይ ከፍ ብለን ከ1 እስከ 4 ያየናቸውን መተግበሪያዎች ተጠቅመን የምናገኛቸውን ሰርቪሶች እያንዳንዱ አገልግሎት ማለት ነው የተቀመጠለት ዝርዝር የክፍያ ሁኔታ አለ ማለት ነው። ለእያንዳንዱ ለምናገኘው ሰርቪስ ራሱን የቻለ ክፍያ እንከፍላለን። እነዚህን ክፍያዎች ሁሉ የምንፈጽምበት ያው እንደምታውቁት የቴሌብር ሱፐር አፕ መተግበሪያ ነው ማለት ነው። ይሄው እዚህ ጋር እንደምታዩት እንግዲህ ስለ ቴሌብር ብዙ ማለት አይጠበቅብኝም በየቀኑ ኪሳችን ስለሆነ ማለት ነው። ዞሮ ግን ቴሌብር አብዛኞቹን የመንግስት አገልግሎቶች ክፍያ የሚቀበሉት በቴሌብር ነው። ያው እንደምታውቁት ሌሎች አፖች አልተጀመሩም ማለት ነው። ሌሎችም አገልግሎት የሚሰጡ ሌሎች የክፍያ ስርዓቶች ያሉ ቢሆንም ነገር ግን የቴሌብርን ያክል አብዛኞቹ የመንግስት አገልግሎቶች ጋር የተሳሰረ የክፍያ ስርዓት የለምና ስለዚህ ቴሌብርን የግድ ሊኖረን ይገባል ማለት ነው። እነዚህን የተዘረዘሩ በጣም በርካታ የመንግስት አገልግሎቶች ለማግኘት ማለት ነው። ስለዚህ ለማጠቃለል ያክል እነዚህን በጣም ወሳኝ 5 መተግበሪያዎች ማንኛውም ኢትዮጵያ ማወቅ የግድ ይላል። በዚህ ዘመን አገልግሎቶች በከፍተኛ ፍጥነት ስልካችን ላይ የመጡ ነው ማለት ነው። ስለዚህ እነዚህን ህይወት አቅላይ የሆኑ መተግበሪያዎች የግድ ልናቅና ልንጠቀማቸው ይገባል እላለሁ። ያው እንደተለመደው ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ብቻ ላይክ ሼር በማድረግ ለሌሎችም አጋሩ። እንደዚሁም ደግሞ ለቻናሉ አዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ተወዳጁ እንደዚህ አይነት ወሳኝ መረጃዎች ታገኙበታላችሁ። እኔ በሌላ ቪዲዮ እስክመለስ እናንተ በያላችሁበት ደግ ደጉን ይግጠማችሁ። ቻው